ተመልከቱ የኛ ዝምታ ሲበዛ መጅሊሳችን ከደብዳቤ የዘለለ እርምጃ መውሰድ ሲያቅተው የትምህርት ሚኒስትር ደግሞ ንቀቱ እየጨመረ እዚህ ደርሷል። ሂጃባችሁን ካላወለቃችሁ ነገ ጠዋት የሚሰጠው የ12ኛ ክፍል መልቀቂያ ፈተና ላይ መቀመጥ አትችሉም ተብሏል። ዋቻሞ ዩኒቨርሲቲ በሀዲያ ዞን ዋቻሞ ዩኒቨርሲቲ የሚገኙ ሙስሊም ሂጃብ ለባሽ ተማሪዎች ለ12 ዓመት የተማርንበትን ውጤታችን ልንከለከል ነው በእምነታችንና በሂጃባችን ምክንያት እያሉ ይገኛሉ። የትምህርት ሚኒስትር በተደጋጋሚ በሙስሊም ተማሪዎች ላይ የሚያደርሰውን ተጽዕኖ አሁንም ቀጥሎበታል። መጅሊሱም አሁንም በዝምታው የጸና እንደሆነ እየተረዳን ነው። እኛ ሙስሊሞች ከአመት ዓመት ስንበደል ፍትህ እየጠየቅን እንገኛለን። ከየትኛውም ቦታ ላይ መፍትሄ አላገኘንም። የአክሱም እህቶቻችን እስካሁን ድረስ በሂጃባቸው ምክንያት ወደ ትምህርት ገበታቸው አልተመለሱም። በብዙ ቦታዎች ላይ እስልምና ላይ ትልቅ ሴራ ሲሴርና ትልቅ በደል ሲበደል ፍትህ ከመጠየቅ የዘለለ ነገር ምንም አላደረግንም። መጅሊሳችንም ቢሆን ከኛ እኩል ፍትህ እየጠየቀ ነው አብሮ ያለው። ደብዳቤ ከመጻፍ የዘለለ ነገር ሲያደርግ አልተመለከትንም። አሁንም ቢሆን ዋቻሞ ዩኒቨርሲቲ እነዚህ ተማሪዎቻችን 12 ዓመት ሙሉ የለፉበት ውጤታቸውን መቀበል ላይችሉ ነው በሂጃባቸው ምክንያት። ስለዚህ መፍትሄው ምንድን ነው? የሚመለከተው አካል ሁሉም ጋር ቪዲዮ መድረስ አለበት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሙስሊሞች የሚቻለንን ሁሉ ማድረግ አለብን። በደንብ ሼር አድርጉት። መጅሊሱም ዝምታውን መስበር አለበት።